Heavy fighting has flared up again in several parts of the Ethiopian region of Amhara, where government troops are battling a local militia. በአማራ ክልል በፌዴራል መንግስትና በፋኖ ኃይሎች መካከል ከፍተኛ ጦርነት እየተካሄደ ይገኛል። በግጭት፣ በጦርነት፣ በሽፍታነት፣ በመፈንቅለ መንግስት ስልጣን ኢትዮጵያ ውስጥ መያዝ ማለት ብሎኑ እንደተበላበት ጥርስ ማለት ነው። የሚሽከረከር እንጂ የማይሻገር። ይህ ጦርነት ታዲያ እንዴት ሊጀመር ቻለ? አሁንስ ምን ላይ ይገኛል? አንተ ስትገል ጄኖሳይድ ካልሆነ እኔ ስገል ጄኖሳይድ ሊሆን አይችልም። መግደል መተው ነው መፍትሄ። የኢህአዴግን መንግስት ጠቅላይ ሚኒስትር ሆነው ሲመሩ የነበሩት መለስ ዜናዊ ባጋጠማቸው የጤና እክል ምክንያት 2004 ዓ.ም ላይ ህይወታቸው ካለፈ በኋላ በምትካቸው ኃይለማርያም ደሳለኝ ጠቅላይ ሚኒስትር ሆነው ተሹመው ነበር። የእሳቸውም አመራር በጊዜ ሂደት እያሳየ በመጣው ደካማ መንግስታዊ አመራር ምክንያት በተለያዩ የአገሪቱ ክፍሎች በተለይም ደግሞ በኦሮሚያና በአዲስ አበባ አካባቢዎች ህዝባዊ ተቃውሞ ሲበረታበት በ2010 ዓ.ም ስልጣናቸውን የለቀቁ ሲሆን በምትካቸው አብይ አህመድ ጠቅላይ ሚኒስትር ሆነው ተሹመዋል። አብይም ወደ ስልጣን እንደመጣ ዘርፈ ብዙ ለውጦችንና ውሳኔዎችን አሳልፈዋል። ከነዚህም መካከል በቀድሞ መንግስት የታሰሩ በሺህ የሚቆጠሩ እስረኞች እንዲፈቱ በማድረግ በቀድሞ መንግስት ወደ ሀገር ቤት እንዳይገቡ የተከለከሉ የተለያዩ የፖለቲካ ድርጅቶች በሰላማዊ መንገድ ወደ ሀገር ቤት እንዲገቡ በማድረግና ከጎረቤታችን ሀገር ኤርትራ ጋር እርቅና የሰላም ስምምነቶችን በመፈረም በሀገር ውስጥና በውጪ ብዙዎችን አስደምሟል። በዚህም የለውጥ አመራር ምክንያት አብይ የኖቤል ፒስ ፕራይዝ ተሸላሚ ሆኗል። በዚህም የለውጥ ጊዜ ልክ እንደ ሌሎቹ የሀገራችን ህዝቦች ሁሉ የአማራ ክልል ህዝቦች ለአብይ አህመድ እና መንግስታቸው ከፍተኛ ድጋፍና አቀባበልን አድርገው ነበር። ስለ ውጊያው ከማውራታችን በፊት እስቲ በቅድሚያ ፋኖ ምን ማለት እንደሆነ እንመልከት። ፋኖ ማለት መደበኛ ወታደር ያልሆነ በኢትዮ ጣሊያን ጦርነት ወቅት በፈቃደኝነት ወደ ግንባር በመዝመት ኢትዮጵያን ከጠላት የታደገ ብሔራዊ አርበኛ ማለት ሲሆን በአማራ ክልልና በአማራ ህዝብ በኩል ሰፊ ድጋፍ ያለው ታጣቂ ነው። ከዚህም በተጨማሪ ፋኖ በኦሮሚያ ከሚገኘው የኦነግ ታጣቂና በትግራይ ከሚገኙ የትግራይ ታጣቂዎች ጋር አልፎ አልፎ በሚነሱ ግጭቶች በመፋለምና መስዋዕትነትን በመክፈል አማራን የተከላከለ ታጣቂ ወይም ሚሊሻ ነው። ነገር ግን ፋኖ ከፌዴራል መንግስት ጋር ወደ ለየለት ግጭት እንዴት ሊገባ እንደቻለ እስቲ ዋና ዋና ምክንያቶቹን እንመልከት። አንደኛ፣ አብይ አህመድ ወደ ስልጣን ከመጣ በኋላ የፖለቲካ ምህዳሩን ለማስፋት በሚል በብዙ ሺህ የሚቆጠሩ የፖለቲካ እስረኞችን እንዲፈቱ ካደረገ በኋላና በኢህአዴግ መንግስት ወደ ሀገር ቤት እንዳይገቡ የታገዱ ኦነግን ጨምሮ የተለያዩ የፖለቲካ ፓርቲዎች ወደ ሀገር ቤት እንዲገቡ ከፈቀደ በኋላ ብዙም ሳይቆይ በምዕራብ ኦሮሚያ የኦሮሞ ነጻነት ሰራዊት ታጣቂ ኃይሎች የተደራጁ ሲሆን እነዚህም ኃይሎች በኦሮሚያ የሚገኙ የአማራ ብሔር ተወላጆች ላይ የተለያዩ ጥቃቶችን ማለትም ማፈናቀል፣ ዝርፊያ፣ አስገድዶ መድፈርና ግድያን በተደጋጋሚ ሲፈጽሙና መንግስት ይህንን ችግር በጊዜው መፍታት አለመቻሉ የአማራ ተወላጆችና የፋኖ ኃይሎች በመንግስት ላይ ያላቸው እምነት እንዲሸረሸር አድርጓቸዋል። ሁለተኛ፣ የብልጽግና መንግስት ከሁሉም ብሔር በላይ የኦሮሞን ፍላጎትና ጥቅም ያስቀደመ እንደሆነ የአማራ ፖለቲከኞችና ልሂቃኖች በሰፊው ሲናገሩት የሚደመጥ ሲሆን ለዚህም ደግሞ እንደ ማስረጃ ወይም ምሳሌ ብለው ከሚያቀርቧቸው ነገሮች መካከል በፌዴራል ተቋማትና በሲቪል ሰርቪስ መስሪያ ቤቶች ውስጥ የኦሮሞ ብሔር ያላቸው ግለሰቦች ከሚገባቸው በላይ ስልጣንና ቦታ እንደያዙ የሚጠቅሱ ሲሆን ከዚህም በተጨማሪ የአዲስ አበባን የባለቤትነት ጥያቄ ምንም እንኳን የኢፌዴሪ ህገ መንግስት አዲስ አበባ የየትኛውን ብሔር እንዳልሆነችና በቻርተር የምትተዳደር ከተማ እንደሆነች ቢገልጽም የብልጽግና መንግስት ግን ውስጥ ለውስጥ አዲስ አበባ ለኦሮሚያ እንደሰጠና በዚህ መሰረት የአዲስ አበባን ዴሞግራፊ ወይም ደግሞ የህዝብ አወቃቀር የኦሮሞ የበላይነት እንዲኖረው ለማድረግ መንግስት እየሰራ እንደሆነ ይጠቅሳሉ። ሶስተኛ፣ መንግስት ፋኖን ከመደገፍ ጋር ተያይዞ የአማራ ብሔር ያላቸው ግለሰቦች፣ ጋዜጠኞችና ፖለቲከኞች ላይ እስር ማድረግና የአማራ ክልል ተወላጆች ወደ አዲስ አበባ እንዳይገቡ በኦሮሚያ ክልል የጸጥታ ኃይሎች በተደጋጋሚ ክልከላ መደረግ። አራተኛ፣ የኢህአዴግን መንግስት መምጣት ተከትሎ ብሔርና ቋንቋን መሰረት አድርጎ የተካለለው የኢትዮጵያ የውስጥ ካርታ ትግራይ ክልልና አማራ ክልል የይገባኛል ጥያቄ የሚያነሱበትን መሬት መንግስት ወደ አማራ ክልል እንዲመለስ ማድረግ አለመቻሉ። አምስተኛ፣ በኢትዮጵያ ፌዴራል መንግስትና በትግራይ ባለስልጣናት መካከል ሲደረግ የነበረው ከፍተኛ እልቂት የተከሰተበት የሁለት ዓመቱ ጦርነት ካበቃ በኋላ በደቡብ አፍሪካ ፕሪቶሪያ በተደረገው የሰላም ስምምነት ላይ የአማራ ተወካዮች በስምምነቱ ላይ ቀጥተኛ ተሳትፎ አለማድረጋቸው በአብይ ላይ ከፍተኛ ቅራኔ እንዲኖራቸው አድርጓቸዋል።
ለዚህ ደግሞ ምክንያቱ የፌዴራል መንግስት ከትግራይ ጋር በነበረው ውጊያ በትግራይ በኩል ጠንካራ የህልውና ትግል ስለገጠመውና የመከላከያ ወታደሩ ብቻውን ጦርነቱን መክታት ስላቃተው አብይ የተለያዩ ኃይሎችን ማለትም የክልል ልዩ ኃይሎችን፣ የኤርትራ ወታደሮችንና የፋኖ ታጣቂዎችን ከመከላከያ ወታደሮች ጎን በመሆን በትግራይ በኩል የነበረውን ጥቃት ለመግታት ጦርነት ውስጥ በሰፊው እንዲሳተፉ አድርጓቸዋል። በዚህ አጋጣሚ ስለ ትግራይ ጦርነት በዝርዝር ማየት ከፈለጋችሁ የለቀቅነው ሙሉ ቪዲዮ አለ፣ እሱን ማየት ትችላላችሁ። ስለዚህ የፋኖ ኃይሎች በትግራይ ጦርነት ላይ የተዋጉና መስዋዕትን የከፈሉ ሲሆን ጦርነቱ በፌዴራል መንግስትና በቲፒኤልኤፍ ባለስልጣናት መካከል በተደረገ የሰላም ስምምነት ሲቋጭ የአማራን ጥቅም በተመለከተ የአማራ ተወካዮች በፕሪቶሪያ በተደረገው ስምምነት ላይ ቀጥተኛ ተሳትፎ ማድረግና መደራደር ነበረብን የሚል ከፍተኛ ቅሬታን በአማራ በኩል አስነስቷል። በዚህም የፕሪቶሪያ ድርድር ላይ በትግራይ ጦርነት ወቅት ፋኖ መስዋዕትን በመክፈል ያስመለሰውን የወልቃይትን ወይም ደግሞ የምዕራብ ትግራይን መሬት አብይ መልሶ ለትግራይ ለመስጠት ነው ተደራድሮ የመጣው የሚል ቅሬታን የአማራ ልሂቃንና ፖለቲከኞች በሰፊው ሲያነሱ ይደመጣሉ። The Amhara people do not have trust in Prime Minister Abiy Ahmed Ali. The purpose for disarming is really dissolving and really not incorporating them into the Ethiopian military. It is really to disarm and dissolve. And the purpose behind it is to render Amhara people defenseless again and also allow the re-annexation of ancestral Amhara lands back into the TPLF. ስድስተኛ የመጨረሻውና ለውጊያው መጀመር ደግሞ ቀጥተኛ ምክንያት የሆነው የኢትዮጵያ መንግስት መጋቢት 28 2015 ዓ.ም ላይ የወሰነውን የክልል ልዩ ኃይሎች የማፍረስና በመከላከያና በፖሊስ መዋቅር ውስጥ እንዲካተቱ የማድረግ ውሳኔ ከሁሉም ክልሎች በተለየ መልኩ በአማራ ክልል ውሳኔውን አንቀበልም በማለት የተለያዩ የክልሉ ልዩ ኃይል የነበሩ ታጣቂዎች ከነትጥቃቸው ወደ ጫካ ገብተው በፋኖ አደረጃጀት ውስጥ ገብተዋል። ለዚህ ደግሞ ምክንያት ብለው የሚያነሱት በትግራይ ያሉ ከ200,000 በላይ ታጣቂዎችና በኦሮሚያ ያሉ ታጣቂዎች ትጥቅ ሳይፈቱ እኛ ትጥቅ ከፈታን የአማራ ህዝብና የአማራ መሬት አደጋ ላይ ይወድቃል የሚል ነው። ይህ በእንዲህ እንዳለ ነው እንግዲህ ነሐሴ 2015 ላይ የቀድሞ የአማራ ልዩ ኃይል የነበሩትንና ትጥቅ አንፈታን ብለው ወደ ገጠራማ ቦታ የገቡትን ታጣቂዎች በግድ ትጥቅ ለማስፈታት ሲንቀሳቀሱ የነበሩትን የመከላከያ ወታደሮች ፋኖ ድንገተኛ ጥቃት በማድረግ ይገደሏቸው። ከዛም የፋኖ ኃይሎች ባህር ዳር፣ ጎንደርና ላሊበላን ጨምሮ የተለያዩ ከተሞችን በክልሉ ተቆጣጥረው ነበር። ይህንንም ተከትሎ መከላከያ ሚኒስቴር በአብይ አህመድ ውሳኔ ሰፊ ኃይሉን በክልሉ በማሰማራት ቀጥተኛ ውጊያ ተጀመረ። ከዛም ብዙም ሳይቆይ መከላከያ ባህር ዳርና ጎንደርን ጨምሮ አብዛኞቹን የአማራ ክልል ከተሞችን መንግስት መልሶ የተቆጣጠረ ሲሆን የፋኖ ኃይሎችንም ከከተማ በማስወጣት ሙሉ ለሙሉ ወደ ገጠራማ ስፍራ እንዲሸሹ አድርጓቸዋል። በከተማ ቶክስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ህፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ማምረት ይህ የፋኖ ስራ ሊሆን አይችልም። አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ። በዚህም ውጊያ በብዙ ሺህ የሚቆጠሩ የአማራ ወጣቶች የፋኖን ትግል እየተቀላቀሉ መሆናቸውና በአማራ ክልል ማህበረሰብ ዘንድ የፋኖ ኃይሎች ከፍተኛ ድጋፍ እያገኙ መሆናቸው የኢትዮጵያ መንግስት እንዳሰበው ባጠረ ጊዜ ክልሉን ከፋኖ ነፃ ለማድረግ እንዳይችል አድርጎታል። ነገር ግን የፋኖ ታጣቂዎች ከመከላከያ ወታደር አንጻር ሲታዩ በተዋጊ ቁጥር፣ በትጥቅና በቴክኖሎጂ፣ በፋይናንስ፣ በመረጃ፣ በልምድና በአደረጃጀት ከፍተኛውን ብልጫ የመከላከያ ሰራዊት የሚይዝ መሆኑ የውጊያው ሚዛን ወደ ፌዴራል መንግስቱ እንዲደፋ አድርጎታል። በዚህ ምክንያት የፋኖ ታጣቂዎች እንደሚናገሩትና እንዳቀዱት አዲስ አበባ ገብቶ መፈንቅለ መንግስት በማድረግ የብልጽግናን መንግስት መቀልበስ እንዳይችሉ አድርጓቸዋል። ከዚህም ውጪ የአማራ ህዝብ አንድነት አለመኖርና የእርስ በርስ ሽኩቻ ውስጥ መግባቱ እንደሌላ ምክንያት ሊጠቀስ ይችላል። የሆነ ሆኖ ዛሬም ድረስ የኢፌዴሪ መከላከያና የፋኖ ኃይሎች በተለያዩ የክልሉ ቦታዎችና ግንባሮች እየተዋጉ ሲሆን ልክ እንደ ትግራዩ ጦርነት ችግሩ በድርድር እንዲጓጭ የውጭ ሀገር ዲፕሎማቶች፣ የአሜሪካ ባለስልጣናትና የሀገር ውስጥ ፖለቲከኞች በተደጋጋሚ ጥረት ቢያደርጉም በተለያየ ምክንያት ሳይሳካ ቀርቷል። አሁንም ድረስ መንግስት ምንም እንኳን ከሁሉም ታጣቂዎች ጋር እየተደራደርኩ ነው ቢልም እስካሁን ድረስ መሬት ላይ የወረደ ተጨባጭ መፍትሄ አልታየም። ታዲያ በዚህ ውጊያ ምን ያክል ጥፋት ደረሰ? ሰብአዊ ኪሳራውን ስንመለከት ይህ ቪዲዮ እስከተለቀቀበት ጊዜ ድረስ በኢትዮጵያ መንግስትም ሆነ ገለልተኛ በሆነ ዓለም አቀፍ ሚዲያዎች ጥናት ተደርጎ በግልጽ የተቀመጠ የሞተ ሰው ቁጥር ባይኖርም አንዳንድ የውጭ መረጃዎች በአማራ ክልል በተካሄደው የ2 ዓመት ከግማሽ ጦርነት ከሁለቱም ተዋጊ ኃይሎች በ10,000 የሚቆጠሩ ዜጎች ህይወታቸውን እንዳጡ ይጠቁማሉ።
ከዚህም በተጨማሪ የንጹሃን ዜጎች እገታ፣ አስገድዶ መድፈር፣ ከቤት ንብረት ማፈናቀልና ዝርፊያ በስፋት የሚጠቀሱ ናቸው። WHO is also concerned about the humanitarian situation caused by the recent conflict in the Amhara region of Ethiopia. ቁሳዊ ኪሳራውን ስንመለከት ደግሞ በዚሁ ጦርነት የተለያዩ መሰረተ ልማቶች ማለትም ትምህርት ቤት፣ ሆስፒታሎች፣ መንገዶች፣ መኖሪያ ቤቶች እንዲሁም የግለሰብና የመንግስት ተሽከርካሪዎች ጉዳት እንደደረሰባቸው የሰብአዊ መብቶች ኮሚሽን ሪፖርት ያሳያል። በመጨረሻም የእርስ በርስ ጦርነት አሸናፊ እንደሌለው በመረዳት የኢትዮጵያ መንግስትም ሆነ የፋኖ ኃይሎች ችግሮችን በንግግር እንደሚፈቱ ተስፋ እያደረኩ ሰላም ለአማራ ሕዝብ፣ ሰላም ለመላው ኢትዮጵያ ይሁን እያልኩኝ በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ